ይፈልጋሉ? አብዛኞቻችን ጥርሳችንን በቀን 2 ጊዜ በብሩሽ ስለቦረሽን ብቻ አፋችን ጤንነት ሙሉ በሙሉ የተጠበቀ ይመስለናል አይደለ? ግን እውነታው ይሄ አይደለም። የጥርስ ብሩሽ በጥቅሉ የጥርሳችንን 60% የሚሆነውን ክፍል ብቻ ነው የሚያጸዳልን። ታዲያ የቀረው 40% በጥርሶቻችን መሀል ያሉ ክፍተቶችና ከድድ በታች ያሉ ስውር ቦታዎች ይቀሩናል። ዛሬ በጥርስ ሕክምና እጅግ በጣም ወሳኝ ስለሆነው ነገር ግን ብዙዎቻችን ስለምንዘነጋው ልማድ ማለትም ጥርስን በክር ስለማጽዳት ወይም ፍሎሲንግ ስለሚሰጠን ዘርፈ ብዙ የጤና ጥቅሞች በዝርዝር እንነጋገራለን። ሰላም ወደ ቻናሌ እንኳን ደህና መጣችሁ። ለማታውቁኝ ርስት ነኝ። በዚህ ቻናል ጤና ነክና አዳዲስ የቴክኖሎጂ መረጃዎችን ታገኛላችሁ። የዚህ ቻናል ፋሚሊ ካልሆናችሁ አሁን ሰብስክራይብ በማድረግ የዚህ ቻናል ፋሚሊ ሁኑ። በዚህ ቪዲዮ በመጀመሪያ የምናየው ጥርስን በክር ማጽዳት ለምን አስፈለገ 5 ዋና ዋና ጥቅሞችን እንመለከታለን። የመጀመሪያው የጥርስ ቆሻሻ ወይም ደግሞ የፕላክ ክምችትን ይቀንሳል። በጥርሳችን መካከል የሚከማቹ ባክቴሪያዎች ሳይጠነክሩ በፍጥነት ካልተወገዱ ወደ ጠንካራ ቆሻሻነት ወይም ደግሞ ታርታር ወደምንለው ይቀየራሉ። ታርታር ከተፈጠረ በኋላ ግን በቤት ውስጥ ማጽዳት አይቻልም፣ የጥርስ ሐኪሞች ዘንድ ካልሆነ በስተቀር ማለት ነው። ታዲያ ክርን መጠቀም ከመከሰቱ በፊት በቀላሉ እንድናስወግደው ይረዳናል። ሁለተኛው የጥርስ መበስበስን ይከላከላል። አብዛኛውን ጊዜ የጥርስ መቦርቦር የሚጀምረው የት መሰላችሁ? ብሩሽ በማይደርስባቸው በጥርሶቻችን መሃል ባሉ ስንጥቆች ውስጥ ነው። ፍሎስ ማድረግ እነዚህ ስውር ቦታዎች በማጽዳት ጥርስ እንዳይበሰብስ በከፍተኛ ሁኔታ ይከላከልልናል። በሶስተኛ ደረጃ የምናየው የፍሎሲንግ ጥቅም ምንድነው? የድድ በሽታን ይከላከላል። ምግብና ባክቴሪያ ድድ ውስጥ ሲቀሩ ድዳችን ማበጥ፣ መቁሰልና መድማት ይጀምራል። ይህ ጂንጂቫይተስ እንለዋለን። ወደ ባሰ የድድ በሽታ ፔሪዶንታል ዲዚዝ እንዳይቀየር ፍሎሲንግ ድዳችንን ይከላከልልናል ማለት ነው። ጤናማ ድድ ደግሞ ለጥርሳችን ጥንካሬ መሰረት ነው። አራተኛ ደረጃ ላይ የምናየው ጥሩ የአፍ ጠረን እንዲኖረን ያደርጋል። ለመጥፎ የአፍ ጠረን ወይም ሃልቶሲስ ዋናው ምክንያት በጥርሶቻችን መሀል ተሸሽገው የሚበሰብሱ የምግብ ፍርፋሪዎች ናቸው። ታዲያ እነዚህ ነገሮች ክሩን ጠርጎ ማስወጣት አፋችን ምንም አይነት ጠረን እንዳይኖርና ምንጊዜም ትኩስና ንጹህ የአፍ ጠረን እንዲኖረን ያደርጋል። የመጨረሻውና 5ኛ ደረጃ ላይ የምናየው ለአጠቃላይ ሰውነት ጤና ይረዳል። የአፍና የጥርስ ጤንነት ከአጠቃላይ ሰውነት ጤና ጋር ቀጥተኛ ግንኙነት አላቸው። ጥናቶች እንደሚያሳዩት የአፍ ጤንነታቸውን በጥሩ ሁኔታ የሚጠብቁና ጤናማ ድድ ያላቸው ሰዎች ለልብ ህመምና ለሌሎች ተላላፊ ላልሆኑ በሽታዎች የመጋለጥ እድላቸው እጅጉን ዝቅተኛ ሊሆን ይችላል ተብሎ ይገመታል ማለት ነው። እሺ ታዲያ በቀን ስንት ጊዜ ፍሎስ ማድረግ አለብን ለሚለው ቢያንስ በቀን 1 ጊዜ ፍሎስ እንድናደርግ ይመከራል። ብዙዎች እንደሚመክሩት ደግሞ ጥርስን ከመቦረሻችን በፊት ፍሎስ ማድረጉ የተሻለ እንደሆነ ይናገራሉ። ምክንያቱም ቆሻሻው ቀድሞ ሲወጣ የጥርስ ሳሙናዎች እነዚህ ፍሎራይዶች በጥርሶቻችን መሃል በቀላሉ ዘልቀው እንዲገቡ እድሉን ይከፍትላቸዋል ማለት ነው። ከዚህ በመቀጠል ትክክለኛ የአጠቃቀም ዘዴው እንዴት ነው የሚለውን አንድ ባንድ እናያለን። መጀመሪያ 45 ሴንቲሜትር ያህል ርዝመት ያለው ክር እንቆርጣለን። ክሩን በሁለት እጅ ጣቶቻችን በመጠቅለል በመሃል ላይ ትንሽ አስቀርተን በጥንቃቄ እንይዘዋለን። ከዚያም በጥርሶቻችን መካከል በቀስታና ረጋ ባለ ሁኔታ እናስገባለን። እዚህ ጋር ጥንቃቄ ማድረግ ይኖርብናል። በጉልበት ለማስገባት መታገል የለብንም። ክሩን በእያንዳንዱ ጥርስ ዙሪያ የሲ ቅርጽ እንዲሰራ በማጠፍ ወደ ላይ ወደ ታች በጥንቃቄ እናንሸራትተዋለን። ወደ ሌላኛው ጥርስ ስንሸጋገር ደግሞ ሁልጊዜ ንጹህ ክር መጠቀማችንን መርሳት የለብንም። አንዳንዶቻችን መደበኛውን ክር በጣታችን ጠቅለን ለመጠቀም ሊከብደን ይችላል። በተለይ ማሰሪያ ወይም ብሬስ ያሰሩ ሰዎች፣ የድድ ህመም ያለባቸው ሰዎች ለዚህ በጣም ይቸገራሉ። ለነሱም ቀለል ያለ አማራጭ ይኖራል። የመጀመሪያው ምንድነው? በውሃ ግፊት የሚያጸዱ መሳሪያዎች አሉ። ዋተር ፍሎሰር የምንላቸው ትናንሽ የጥርስ መሃል ብሩሾች አሉ። ኢንተርዴንታል ብሩሽ የምንለው ወይም ደግሞ እጀታ ያላቸው ዝግጁ ክሮች አሉ። እነዚህ ፍሎስ ፒክስ የምንላቸው እነዚህ በመጠቀም በቀላሉ ማንኛውም ሰው ማጽዳት ይችላል ማለት ነው። ባጭሩ ለመናገር በቀን ውስጥ ጥቂት ደቂቃዎችን ብቻ ወስደን ጥርሳችንን በክር ማጽዳት የጥርስ መበስበስን ይከላከላል፣ የድድ በሽታን ይቀንሳል፣ የአፍ ጠረንን ያድሳል፣ እንዲሁም ማራኪ ፈገግታ እንዲኖረን ይረዳል። ስለዚህ ዛሬውኑ ይህንን መልካም ልማድ በመጀመር ጥርሶቻችንን መጠበቅ ይኖርብናል። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር ማድረግ እንዳይረሳ። እንደነዚህ ያሉ ጠቃሚ የጤና ምክሮች ሁልጊዜ እንዲደርሱ ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቷን መጫን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።